እስኪ እንግዲህ የሆነ ከባድ ቢሮ ውስጥ ነው ያለሁት። እንዴት ናችሁ? ሰላም ዋላችሁ? እስኪ አሁን አንዳንድ ሀሳብ ለማውራት እያሰብኩኝ እኔ ጊዜ ስለሌለኝ በቃ ለዚህ ትውልድ ለነዚህ አሁን እየመጡ ላሉ ልጆች ወደፊት የምትቀጥለውን ኢትዮጵያ ሳስብ ብታምኑ ባታምኑ በጣም ሰላም እየነሳኝ ስለሆነ እኔ ጦርነት የሌለባትን አገር ይሄ የሚመጣው ትውልድ እንዲያይ ህልምና ምኞት አለኝ። ነገር ግን ሳይ ደግሞ ምንም ጦርነት እንዲቆም የሚያደርግ ነገር ደግሞ እያየው አይደለም። በቃ እኔ አሁን እኔ ልክ በቃ የሆነ ጠቅላይ ሚኒስትሩ መደመር ብለው ሲመጡ ኡፍ ተገላገልን ብዬ ነበር። መደመርን የሚጠላ ሰው አለ ብዬ አስቤ ስለማላውቅ ከዛ የሆነ ፊልም ጣቢያ ላይ ደግሞ የተለያዩ መሪዎች እያያዙ የመጡትን ሀሳብ እያነሳ አልተሳካም። ስለዚህ እንደነዛ ሁሉ መደመርም ላይሳካ ይችላል ሲል ተቸውት ያነሰው መደመር እንዴት አይሳካም? መደመር የሚጠላ እንዴ ይሄ ሀሳብ ነበር እኮ የጠፋው ብዬ አምን ነበር። ነገር ግን ሰውየው እንዳለው ያው አሁን ፌል እንዳደረገ እኮ ነው የምቆጥረው። ምክንያቱም ተቀባይነት አግኝቶ ነበር። የኢትዮጵያ ህዝብ ወረተኛ ነው እንዳለ ህዝቡ ወረተኛ አይደለም። ግን ተቃራኒ ሀሳብ ይገጥመዋል ይሄ መደመር ብዬ አስቤ አላውቅም ነበር። አሁን በተቃራኒ ጎራ ደግሞ እንደገና ሌላ ጦርነት ውስጥ ደግሞ እንደመርም የሚል ፓርቲ መጥቶ ጦርነት አልቀረም። ደርግም መጥቶ ጦርነት አልቀረም። ኢህአዴግም መጥቶ እንደዚህ ግጭትና ቆሽተና መንቆሻቆሽ ነበር። ራሱም ሲገል ነበር አልቀረም። የሚያሳዝነው ከራሳችን ጉያ የወጡት ደግሞ መሆናቸው የሚዋጉን ማለት ነው። ደግሞ የባሰ የሚያሳፍረው ስለዚህ እነዚህ ሰዎች ዝም ብለን ነበር በፊትም ኢትዮጵያ ብለን ይዘናቸው እየኖርን የነበረው ማለት ነው። እና የሰሜን አካባቢ ያሉትን ሰዎች የተገነጠሉትም ያልተገነጠሉትም የውሸት ኢትዮጵያ ሆነው ነበር እየኖረሉት። ምን አይነት ኢትዮጵያ ነበር የሚፈልጉት? እየመሩ በነበሩበት ሰዓት ለምንድነው ኢትዮጵያዊነትን ያላስቀጠሉት? ግለኝነትና ቡድነኝነት ሲያካሂዱ የነበረው ለምንድነው በየሳስብ ይገርመኛል። አሁንም እነዚህ ያሉት እየተዋጉ ነው። ስለዚህ ይሄ ትውልድ ተስፋው ምንድነው? ለምንድን አሁን አገራዊ ምክክር የሚል ነገር መጥቷል። አገራዊ ምክክር የሚለውንም ነገር አሁን እነዚህ የሚወጉን ሰዎች አይሳተፉበትም፣ አይገቡበትም፣ አይፈልጉት። እነሱ ካልፈለጉት አሁንም ጦርነቱ ይቀጥላል። ምንድነው ጥቅሙ አገራዊ ምክክሩስ? ለኢትዮጵያ መጻኢ ዕጣ ፈንታ ምንድነው የሚሻለው? ማህበራዊ ሚዲያ ላይ ለምንድን ነው እውቀት ያላችሁ ሰዎች እየመጣችሁ ሐሳብን ማናንሸራሽረው? እኔ አሁን ያን ያህል የላቀ እነዚህ ነገሮች የማብራራት አቅምና ስለሌለኝ ምሁር አይደለሁም። እኔ አንድ ተራ ሰው ነኝ። ነገር ግን ይሁን ጭብጥ ባስጨበጥ ብዬ ነው። እስኪና ምንድነው እስኪ ማህበራዊ ሚዲያ ለምሳሌ በቃ ጥንቅጦ ወጥቷል። ጨለምተኝነት ነው ያለው በአብዛኛው ማህበራዊ ሚዲያ ላይ ጨለምተኝነት ነው ያለው። እንዴ ለልጆች ለምን ለመጡ ልጆች አይታሰብም? ለምንድነው ፍሬ እንዲያፈሩ የሚያደርግ ነገር እማናወራላቸው? እባካችሁ የዚህ ሀገር ጉዳይ የሚያሳስባችሁ አረ እየመጣችሁ አንዳንድ ነገር በሉ ስለ ሀገራችሁ። አረ ዝም አትበሉ፣ አትደበቁ። እስኪ እየመጣችሁ ሐሳብ ይወራበት። በቃ ማህበራዊ ሚዲያው ሌላ መንገድ እያስያዘ ነው። መንግስት ይለፋል፣ ያስጎበኛል፣ አገራችሁን ወቁ በትምህርት ቤት መኪና እየመደበ ብዙ ነገር እንዲያውና እንዲያነቡ ያደርጋል። ቤት ሲሄዱ ወደ አካባቢያቸው ሲሄዱ ስልካቸውን ሲይዙ ይፈርሳል። አይታችኋል? መንግስት ብሎ ነው የሚለፋው ማለት ነው። ምን ይሻላል? እስኪ ምን ይሻላል?